ሳቤላ ክፍል 30 ተለቀቀ ማለት ነው። ውዶች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ሁላችሁም ሰላማችሁ ብዝት ይበልልኝ። ሳቤላ ክፍል 30 ዛሬ በጣም በሚገርም ሁኔታ ነው የተለቀቀው ማለት ነው። እንግዲህ ማርዳ መታ በርስታ እንኳኳ ነበር በዛኛው ክፍል ያበቃ ማለት ነው። ውዶቼ እኔ በጣም ነበረ የጓጓሁት ማለት ነው። የዛሬው የሚከፍትላት ማን ነው? ትገባለች ወይ የሚለው ውስጤን በጣም አሳስቦት ነበረ ማለት ነው። ውዶቼ እንግዲህ የሚከፍት ሰው ጠፍቷል ማለት ነው። ቢጣራ እምቢ ያለው ማንም አቤት የሚለው አጣ። እንግዲህ ባልየው ወርዶ ከፈተው ማለት ነው። ውዶቼ በሩን እሷም ደጋግማ አውጥታ አውርዳ አብርሽዬም ወርዶ ከፈተው ማለት ነው። ደጋገመች፣ አሰበች፣ አወጣች፣ አወረደች። እሷም አሁን እንደገና ደግሞ በህድ ብታያቸው ደግሞ የባሰ በእነሱ ህይወት ላይ እንደገና ነገር እንትን ብልስ ነገ ብሞትስ እንዴት ይሻለኛል ልጄን ሳላገኛት እያለች በጣም ብዙ ነገር አወጣች፣ አወረደች። እሱም ስልክ እያናገረ ነበረ ማለት ነው። የቤቱ ጉዳይ ልጁን ለማሳከም በጣም ጓጉቷል። በጣም የመጨረሻ ነው የጓጓ። ከዛ ከፈተው ማለት ነው። ሄዶ ከፈተው። እሷ ግን የለችም ማለት ነው ውዶቼ፣ የለችም። ሄደች፣ ተደበቀች። ምክንያቱም ፈራች፣ ነገ ልሞት ብላ ፈራች። በጣም ስለፈራች ተደበቀች እና ቁማ ስታስተውለው ነበረ። ሲያወራ ሲስቅ ሲነጋገር እያስተዋለችው ነበር። አሁንም ሳቀ ካንተ ጋር አለ እያለች ነው። ግን እንደዚህ የሚሆን ሰው አለ ወይ ነው የምለው እኔ። እንደዚህ የሚሆን ሚስት አለ ወይ በዚህ ሰዓት ለሱ ህይወት አስባ ከቤት ወጥታ እንደዚህ የሚያደርግ አለ ወይ ብዬ በራሴ ጥያቄ ይመጣብኛል ማለት ነው። እና በጣም ተደስቷል። ገዦቹንም አግኝቷል። ናንክድ እያለው ነው። እሱንም ናንክድ ሲለው ተመልሶ ገባ። ማንም የለም ለካ ምናምን ብሎ ተመልሶ ገባ። እንግዲህ ማርኮን ናንክድ በቃ በጣም ተደስቻለሁ ዛሬ በእኔ ደስታ ቀን። አንተም ደስ ሊልህ ይገባል ወንድሜ፣ አንተ ነህ ሌላው ሰው ወንድሜ ነህ ብዬ ነው ናንክድ እያለው ነው። እሱ ደግሞ በእቅድህማ አይሳካልህም፣ መቼም ቢሆን እቅድህ አይሳካልህም እያለ ነው። ማርኮንም አጅሬውም ማለት ነው። ናንክድ እንውጣ እያለው እሺ አንድ ጊዜ ቀጠሮ አለኝ ይላል። ያኛው ልጅቷ የጠፋችበት ደውሎለታል ማለት ነው። አንድ ጊዜ ቀጠሮ አለኝ ይለዋል፣ አንድ ጊዜ ደግሞ እሺ ይለዋል ማለት ነው። ለምንድን ነው በእኔ ደስታ ያልተደሰትከው ሲለው አይደለም እንደሱ ብዬ አይደለም ማርኮን፣ እንደሱ ብዬ አይደለም አብርሽ፣ እንደሱ ብዬ አይደለም ወንድሜ፣ ግን ሌላ ቀን መሆን አይችልም ወይ ይለዋል ማለት ነው። አይደለም በልጄ መታከም ልጄን ጤነኛ ስለምትሆን ለምንድን ነው ማትደሰት እያለው እሺ በቃ ልሰርዘውና እሺ በቃ ልሄድ፣ በአንተ መሳካትማ እኔ አልደሰትም፣ ግን ያንተ እንትን ለኔ አንተ ቤቱን ብትሸጠውም ጥቅልል አድርጌ ነው እኔ የምወስደው እያለ ነው ማለት ነው። ማርኮን በጣም እየተበሳጨ ነው ማለት ነው። እንግዲህ ተያይዘው ወጥተው በር ላይ ሲደርሱ ሚስት ከተፍ ብላለች ማለት ነው። ይቺ የወገብ ቅማል ማለት ነው። ይቺ የሆነች ሾካካ ነጭ ስስት ገንዘብ የሚያታልላት እንደ ስስት የምትቀያየር ማርኮን ምንድነው አባቴ የት ልትሄዱ ነው ስትል ቤቱን ልንሸጠው የድሮም ቤት ገዢ አግኝተን ይላታል ማለት ነው። በጣም ተናደደች፣ በጣም አበደች፣ ጨሰች ማለት ነው። ጨሰች። አቤቱ ጌታ ይችል ጅስ መጨረሻዋን እንጃ ምን ሊሆኑ ይሆን ፈጣሪ ወቁ። እንዴት አልነገርከኝም? እንዴት እኔ ሳላቅ ለምን አታረግም ያልነገርከኝ? ቢያንስ በወዴ እስከ ያስኩት ልጅ አታስብ፣ በወዴ ልጅን ይዣለሁ እኮ ትለዋለች ማለት ነው። በጣም ይናደዳል። እሱም ለምንድን ነው እንደዚህ ያሳሰባችሁ እናንተ? ለምንድን ነው ቤቱ መሸጡ የልጅቷ መዳን አያሳስባችሁም ወይ ብሎ በጣም ተበሳጨ ማለት ነው። እሱም በቃ ማርኮን ናንክድ በቃ ናንክድ እንውጣ አለው ማለት ነው። በቃ ዝም በይ ምናምን አላት። በቃ ጫሰች፣ ወጡ፣ ተያይዘው ወጡ። ምንም አታመጣም፣ ተያይዘው ወጡ ማለት ነው። መንገድ ላይ ደረሱ። መንገድ ላይ ሲደርሱ እሷም አበደች። ልጅቷ ደግሞ ስልክ ተደወለ ቤት ውስጥ። ስልክ ሲደወል የማየ ስልክ ጠራ። ለማየ ልስጣት ለምንድን ነው የማትመጣ ብላ እማዬ ስትል አሰማትም። ከዛ ይዛ ወጣች እና
እማዬ እንጂ ስልክሽን ስትላት ሂጅ በአንቺ ምክንያት እኮ ነው እንደዚህ ህይወቴ ሁሉ የሚበላሸው አንቺን የማላይበት የት ልሂድ ምናምን ብላ የተረገመች ማለት ነው። ስስት የተረገመች በጣም ተበሳጨች፣ ሰደበቻት። በቃ እሷም በጣም አለቀሰች እና በቃ ደነገጠችው። ተመለሰች ወደ ቤት ወደ ክፍሏ ተመልሳ በሯ ዝግት አድርጋ ወደ ክፍሏ ተመለሰች ማለት ነው። በጣም ተበሳጨች ልጅቷ ራሱ አለቀሰች። የመጨረሻ ነው ያለቀሰችው። ነው ያሳዘነችኝ እንጂ ይቺ ልጅ ምን እንደምትሆን ታክማ ትድን ይሆን? እንደ ማናት ስሟ ማን ነበር ስሟ ጋይስ? የነ ማለት ጋር ያለችዋ ልጅ ማለት ነው። እንደዚህ ነበር ማለት የምታሰቃያት። መጨረሻዋን ይሁት እንግዲህ መንገድ ላይ እንደወደቀች ማለት ልክ እንደዛ እንዳይሆኑ እነዚህ ማለት ነው። እንደ ምሳሌ በቃ እንደ ምሳሌ ነው የምታሳዝነኝ። በጣም ነው የምታሳዝነኝ ይች ልጅ። ይች ትብሳለች እንደውም ከዛች። ከዛ በጣም ተበሳጨች እና ለቀሰች። መጣች፣ ዘጋች፣ ቤቷን ቁልፍ አረገች። ከዛ በኋላ ወይኔ ይችማ የቁማር የጌም መጫወቻ ናት፣ እንዴት ተናገርኳት። እሷን መጣላት የለብኝም መቅረብ ነው እንጂ ያለብኝ ብላ እንደገና መልሳ ብታንኳኳ በር አልከፍትላት አለች ልጅቷ ማለት ነው። አልከፍትም አለች። እናትሽ አይደለም በጣም እኮ ነው የምወድሽ፣ ነገ መዝናኛ ይዘንሽ እንሄዳለን ምናምን አለቻት ማለት ነው። እሷ ደግሞ አልከፍትም አለች። በቃ ጆሮዋን ይዛ በቃ አልከፍትም አለች። በጣም ተበሳጨች ልጅቷ። በጣም ተናደደች። እናቴ የት ነሽ ያለሽው አለች። ከዛ በኋላ ማናት ስሟ ምግብ ይዛ ስትመጣ ሰራተኛዋ ምግብ ይዛላት መጣች ማለት ነው። ምግብ ይዛላት መጣች። ስታንኳኳ ልዩ ነኝ ክፈችልኝ ስትላት ማለት ነው። ልዩዬ ብላ ለልዩ ሲሆን ከፈተችላት ማለት ነው። ለልዩም አንዳንድ ጥያቄዎች እያቀረበችላት ነው። እኔ በጣም እየከፋኝ ነው ልዩ፣ እናቴ የት ናት ያለኝ? እናቴ ሞታለች ወይስ አለች በህይወት? በጣም እየከፋኝ ነው እያለቻት ነው። ኧረ አለች አልሞተችም፣ እናትሽ አልሞተችም አለቻት ማለት ነው። እሺ እናቴ ካልሞተች ታዲያ የት ናት አገናኘኝ እሺ ስትላት እሺ አለቻት ተሳስታ። ከዛ በኋላ ታውቂያለሽ ታዲያ ያለችበትን? አዎ አለቻት። እሺ አገናኘኝ ታወቅሽ? አይ አላቅም አለችና ቃሏን አጠፈች ማለት ነው። ደግሞ መለሳ ጨነቃት ማለት ነው። እና በቃ እኔም ብሞት ይሻለኛል እናቴን ካላገኘው ሁሌ እንደ ስስት እየተቀያየረችብኝ እናቴን ካላገኘው ብሞት ይሻለኛል። በቃ ልሙት። ዛሬ ሌላ ሰው ነገ ሌላ ሰው እየሆነችብኝ ነው። ይቺ ስስቷ ብሞት ይሻለኛል ትላለች። አይ እንደዛም አይሆንም ምናምን ብላ በቃ በጣም ነው የደነገጠችው ማለት ነው። ችግር የለውም በቃ አታስቢ፣ ያገናኝሻለሁ፣ አንቺ ደህና ሁኚ፣ አትጨናነቂ ብላ አጽናናቻት ማለት ነው። ልዩዬ እኔ ቆንጆ ማለት ነው። ከዛ በኋላ ሄዱ፣ ቦታውም ጋር ሄዱ። ሰውየውም ተደወለለት። እየመጣሁ ነው አለ። ከመሀል ደግሞ ማን ቢመጣ ጥሩ ነው? የማርዳሃት ከቻለች። የማርዳሃት በቤተሰቦች ቤት ምን አገባ? ማን ስለሆንክ ነው አንተ? ምን ስለሆንክ ነው ብላ ደነፋችበት። በዛ ተበሳጭቶ ሳይሳካም ተመለሰ ማለት ነው። እንግዲህ ያው ሁሉም ነገር መጨረሻው ምን እንደሚሆን አይታወቅም። እንግዲህ የዶክተሯ ባልም ዶክተሯም ብር አብዛልኝና አባቷ ደውሎ ብር ብሏታል ማለት ነው። ብር ዛልኝና እያለችው ነው። እሱም በቁማሩ ተቀጥቅጦ ጨርሶታል ማለት ነው ብሩን። እሷም ብር እያለችው ነው ማለት ነው። ምን እንደሚያደርግም ግራ ገብቶታል። ስልክ ስደውልም አያነሳም። በቃ የሆነ ጥምዝዝ ብሎበታል። ያችኛዋ ደግሞ ፍቅረኛ ይሁን ሳመኝ አብረኝ ልር ችግር የለው ብር እሰጥሃለሁ ወይ ፍቅረኛ ንገረኝ ማነች እያለችው ነው። እሱ ግን ብሩን ጨረስ አድርጎ በቁማር ስለተበላ ጋይስ፣ እዚህ ጋር ግን ማለት ነው ማስተማርና ማስተዋል የፈለጉት ነገር አለ። ለምን ብትሉ ይሄ ቁማር የሚባል ነገር ኑሮ እንደሚፈታ፣ ትዳር እንደሚፈታ፣ የምትወዱትን ሰው እንደሚያሳጣ ማወቅ አለባችሁ። አሁን ምን ሊላት እንደሚችል ይዩት። ምንድን ነው የሚላት? ምንድን መልስ አለው? አሁን ምን ማሳመኛ ነገር አለው? ብሩን ምን አርጌው ነው ሊላት ነው? ሲዋሻት ኖረ። በወንድ ልጅ ውሸት፣ በሱ ውሸት እኮ ነው አሁን እዳ እየከፈለች ያለችው። እሱ በሰራው ስህተት ነው እዳ እየከፈለች ያለችው እሷ። ብዙ ትዳሮች አሉ። ወንዶቹ በሰሩ ስህተት ሴቶቹ እዳ እየከፈሉ ያሉ ብዙ ትዳሮች አሉ። ይሄ ፊልም
ማስተማር የፈለጉትን ነገር እያንዳንዱ ወቁት። እንጀራ እናት ለገንዘብ ብላ እንዴት እንደምታረግ፣ ባልና ሚስት ለገንዘብ ብለው አብሮ ገብተው አንድ ቤት እየኖሩ ሚስቱን አሳልፎ ለገንዘብ ብሎ ሽጦ ከሌላ ወንድ ጋር እያደረች እያወቀ አብሮ እየኖሩ ባይኖርስ ይሄ ምን ማለት ነው? ይሄ ማስተማር የፈለጉትን ነገር አስባችሁታል? እና በጣም ነው የሚያስጠላው። እኔ እንጃ አላቅም ምን ሊሆን እንደሚችል። እውነቱን ዝሮ ዝሮ ከሀቅ ጎን ነው። ሀቅ ይበልጣል። ቤተሰቦቼ ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ አድርጉኝ፣ አበረታቱኝ እላችኋለሁ። እወዳችኋለሁ። ባይ ሰላም ሁኑልኝ።